እንዴናችሁ ጋይስ? አሁን ዛሬ ለዳሽን ባንክ አዋርድ የተሰሩ ቪዲዮዎችን ሬት ማድረግ እንጀምራለን። ይሄ ፓርት 1 ነው። ፓርት 2 ፓርት 4 እለቅላችኋለሁ። ዮናታን ነኝ። ደረሳችሁ? እሺ መጣ እንቺ ካሜራቸው ግን ሌላ ታሪክ ነው። እስቲ ፕሮዳክሽን ምናምን ስንት ሊፈጅባቸው እንደሚችል ኮሜንት ላይ እባክህን ልጄ ከጎረቤት ተበድሬ ያመጣሁት ነው። እባክህ ልጄ እችን ሳትቀምስማ አትሄድም። ምንም ያጣድፍ ነገር መጣ ልጄ። ኧረ ተው ግድ የለም ተረጋጋ ልጄ። ተው ግድ የለም እችን ብቻ እባክህ። ኧረ ተው ግድ የለም ልጄ ተው። ኧረ ተው አንተ ልጅ ተው። የአባትን ቮልስ እንደቆሞ ቀር አይደል? ይደርሳል። አንዴ አሁን ቸኩያለሁ። በእናትሽ ቢያንስ አትስመኝም? ቻው እዚህ የቸኮለው ሊቀውጠው ነው። ሶደሬ ከሚሰራቸው ፊልሞች ግን በጣም ምናምን እጥፍ ሶደሬ ድሮ ቀረ የሚባለው ድሮ እዛ ቸኮሏል ስምሽ ምናምን ብሎ ሊቀውጠው ነው። አሁን ግን ዮናታን ዙሩን ሳታቀርብ አልቀረች። እኮ ነው የሚያስጠላው። ይናፍቃል ልቤም ይናፍቃል እንደማትመለሽ አውቆ ይጠብቃል ናፍቆት ያጠግበው ሆዴ እህል ትቷል ከኔ ያዋርድ በመጣ ቁጥር ጤናችንን ማጣት አለብን ማለት ነው። በቃ ልርቋል ይናፍቃል ልቤ ይናፍቃል እንደማትመለሽ ደግሞ ማጀቢያው ራሱ ይጠብቃል ሰማይ መንገድሽ ሲቀና ይልብሽ ጸጸት ከባድ ነገር ጸጸት ነው። በቃ ምንድነው የሰራው ዮናታን? ካሁኑ ዙሩን አክሮታል የምር። እስቲ እንቀጥል። ላንዴም ሳይሰማ ያ ሁሉ ዛሬንማ ወይኔ ዛሬ እኔ ወይ እናት ምን ተሰምቶሽ ምን ልትይ ነበር? ማነው ምን ልትይ ነበረ? ወይኔ ጥላኝ እኮ ለማን ብለሽ እናቴ እንትን ያስፈልገኝ ማን የጻፈው? እስክሪፕቱ ማን የጻፈው? ጨከኝ ደራሲ ነው። እናቴን ስሟት ይወጣ ነው።
እንግዲህ በርታ። እንዴ የሆነ ነገር ነው ለታችን መስለኝ። ይሄ ቃል ግን አናዳችሁ የሆነ አንድ የሆነ ነገር ነው እርሰው እንደ ቀላል ነገር ማለት ነው። በጣም ኢሪቴት የሚያደርግ ቃል እኮ ልጃችን መስለኝ መበርታት ነው ያለብን። እንግዲህ የቀረኸው እንትን አይዞህ መበርታት አለብን። አንተ ካልበረታ ደግሞ ሌላው ቤተሰብ ሊበረታ ማይችል። ስለዚህ በጣም ጎበዝ መሆን አለብን እና አይዞህ መጽናናቱን እግዚአብሔር ይስጥህ። ተጽናና፣ አይዞህ። በጣም ነው ጎበዝ መሆን ያለብህ አሁን። ምክንያቱም እያንዳንዱ ሰው ላይ የሚኖር ነገር ነውና ሁላችንም ከዚህ ያለ ማንቀር ሄዷል ርቋል ይናፍቃል ልቤ ይናፍቃል እንደማትመለሽ አውቆ ይጠብቃል ናፍቆት ያጠገበው ሆዴ እህል ትቷል ከኔ ያለ አንሳው ጭራሽ ከልብ የሚወጣ ነገር እኮ ዮናታን ግን ማትወሰነ ማርያም ነው ኑሯችን አይበቃንም። እኛው ላዋርድ ተብሎኛ እንደዚህ መሆን አለብን። ይሄን ጋቢ ደግሞ ማን ነው እዚህ ጋር? ህልም ነው። ምን ነው እኔ ልጅ ምን ሆንክ? ዛሬ ከጎረቤት ተበድሮ የመጣሁት ምግብ ሳትበላ አትወጣም። አንተ ገነት ሄደህ ነው ሳትበላ? ምን ነው በሶፍትዌር በስሙዝ ወይ ሲማር ማለት ነው ፈጣሪ በህልሙ ነው ያስተማረው። የአባትን ቦርስ በቃ እዛው አጎት ቤት እንደጣልፈው ቀረ። ለመስራት ዛሬ ሁሉ ነገር አስተካክሏል። እባክህ በቆመበት ቀረ። እባክህ ታጉርሺ ነው እንዴ? አዎ ሌላ ቦርስ። እሺ ሰላም አይልኝ መለሳለሁ። እሺ አሜን። ሰላም ዋለልኝ። ሰላም ገበይ በጣም በስሙዝ ፈጣሪ ሲያስተምር እንደዚህ በህልሙ ብቻ ተሰቃዩ ያስቀኝ ማለት ጋሼ ካሽ አላስኩም። በምን ላድርግልህ? በትራሽ ሱፐር አፕሏ አሃ የማቾት እናቴ ሰላም በልልኝ። እናቴ ሰላም በልልኝ። ክፉ ነግን አታለናል። በህይወት እያሉ ነው ማድረግ ያለብን ነገር ማድረግ ያለብን በህይወት እያሉ ነው። እውነቱን ወይ ልጄ ወይ እግዚአብሔር ይስጥልኝ። ምን አሳሰበ? እግዚአብሔር ይስጥልኝ። እደግልኝ ጌታ፣ ብድር ይግባ የኔ ጌታ፣ እደግልኝ። ልጆች ባረኩልኝ። እንደዚህ ደግሞ እኔ እንዳስደሰትከኝ እግዚአብሔር የሚያስደስቱ ልጆች ይስጥህ የኔ ጌታ። በጣም ነው ደስ ያለኝ። ወይ እግዚአብሔር ይስጥልኝ፣ እደግልኝ የኔ ጌታ፣ ተባረክ። ወይ ጋይስ እንባችሁን ቆጥቡ። ከዚህ የባሳለተ የሚል ወሬ ሰምቻለሁ። ያዙት። ይሄ ባሪፍ በቃ የዋህ ደራሲ ያየው ዛሬ ገና የዋህ ደራሲ ማለት ነው። ጋር በስሙዝ ሲያስተምረ እንደዚህ ነው። ቀጥላለን። ቀጣይ ፓርት እንመጣለን።